አንድ ሰው ብቻ ከ10 ጊዜ በላይ እንደዚህ እንዴት ነው የሚሰራው ብላ ጠይቀኛለች። በጣም ብዙዎቻችሁ ደግሞ እንደዚህ አይነት ቪዲዮዎች ላይ አሰራሩን አሳይን ፕሊዝ ብላችሁ ታግ አርጋችሁኛል። ላሳያችሁ። ከጋላሪያችን የእመቤታችን ስዕል እናመጣለን። ከዛ ኤዲት ማድረጊያውን ነካና ወደ ውስጥ እንገባለን። ከዛ ሳውንድ የምትለዋን ትነኩና እዚህ ጋር መዝሙር ይህንን መዝሙር መረጥኩ። ከዛ የመዝሙሩን ግጥም ለመጻፍ ኤኤ የሚለውን ነካና እዚህ ጋር ትጽፋላችሁ ግጥሙን ማለት ነው በትክክል። ከዚሁ ሳንወጣ ጽሁፋችን እናሳምራለን። መጀመሪያችን ንጉ እዚህ ጋር የምትፈልጉትን አይነት ስታይል ምረጡለት። ከዛ ይሄንን መረጥኩኝ። ብዙ አይነት ትራንዚሽን ያለው choose the best for you። ከዛ እዚህ ጋር ደግሞ አርቱን እንሰራለን። በቃ የሚያምር አርት መርጣችሁ በደንብ የሚታየውን ጎልቶ የሚወጣውን ምረጡ። እዚህ ጋር አርት ቴክስት የሚለውን ስትነኩ የሚቀጥለውን ስንኝ ለመጻፍ እዚህ ጋር ይመጣላችኋል። እንደዚህ እያደረጋችሁ ቴክስቱን ጻፉን። እዚህ ጋር ልጨርስ። ያው ከቴክስቱ እንደጨርሳችሁ ስንኙ የሚጀምርበት ቦታ ላይ ክሊክ ማድረግ ነው ከእናንተ የሚጠበቀው። እያንዳንዱን ስራ የምትሰሩት በጣታችሁ ነው። ለምሳሌ እዚህ ጋር እኩል ለማድረግ ወተት ታረጋለሁ ቀስቱን ይዤ በአንድ ጣቴ ማለት ነው። እንደዚህ እያረጋችሁ ስሩ። አሁን ወደ ጎን ስክሮል ታረጉና ኦቨር ላይ አሁን እዚህ ጋር ፒክቸር እናመጣለን። ክሮፕ አድርገን አስተካክለን እናስቀምጣለን። ልክ እንደዚህ በጣታችሁ ማለት ነው። ወደ ጎን ስክሮል አድርጋችሁ ማስክ ከዛ ላይን ማስክ ተጠቀሙና በጣታችሁ ይሄንም እንደዚህ ሆሪዞንታል ላይ ታረጉትና ቀስቷን ሳብ ማድረግ ከዛ መጨረሻው ድረስ እንደዚህ ትወስዱታላችሁ። ተጨማሪ አንድ ፒክቸር እናስገባለን ከጋላሪ አስተካክለን እንደዚህ እናስቀምጣለን። ወደ ጎን ስክሮል አድርጋችሁ ማስክ ላይ ትሄዳላችሁ። እዚህ ጋር ማስክ ላይን ማስክ እንጠቀማለን። እቺን ደግሞ ታች ቨርቲካል ልክ እንደዚህ ሆሪዞንታል እናደርግና ቀስቷን ሳብ እናዋህደዋለን ማለት ነው። በቃ እንደዚህ ስታደርጉት አሪፍ የሆነ ቪው ይሆናል። አትራክት ያደርጋል ማለት ነው ለተመልካች። አሁን ሳውንዷን ልናመጣ ነው። ስቲከር ላይ ትገባላችሁ። ሳውንድ ብላችሁ እዚህ ጋር ስትጽፉ የተለያዩ ሳውንድ ትራኮች ይመጡላችኋል። እዚህ ጋር ትመርጣላችሁ ማለት ነው። ሳውንድ ትራኩን እኔ ይሄን መረጥኩኝ ማለት ነው። በቃ ይሄንን ሙቭ ለማድረግ ለማስተካከል ምናምን ትችላላችሁ። በእጃችሁ ቦታውን አሬንጅ አድርጉ። ፋይናሉ ይሄን ይመስላል። ለምሰው በቤቱ ከሞሉት በአርና በወርቅ ተሽቆጥቆጡት በሰው ፊት ያማሩ ብዙ ነው ሳለ ጌታ ግን ወደደሽ እናቴ ነይ በደመና በሏት። አሰራሩ ይሄንን ይመስላል። ከፈጠንኩባችሁ በጣም ቪዲዮ ስለረዘመብኝ ነው። እናንተ ደጋግማችሁ እዩት። አብራችሁኝ ስለነበራችሁ አመሰግናለሁ።